መድብል እሷ ደግሞ በጣም ወዳት እንሳሳላት ልጄ ናት። ታውቂያት እሷ ልጄ መቼም አትነሳም። መቼ ማን የማን እጅ ላይ እንደሚወድቅ እናያለን። አሁን እስተለልኩት እንብየውን አልሰማሁም ነበር። ጮክ ብላ ተናገረም ነበር። ትቀጥላለህ። መለቅጣ ምንድን ነው የምትቀጪኝ? ደስ ያለኝ ነው የምቀጣ። ይቻላል። በጠዋት እንደምንም ብለሽ ነው በቃችን ያዛት ለትራንስፖርት ምንድነው? ለትራንስፖርት ነው። ተው እናንተ ውለታ አበዛችሁብኝ። እንደዚህ ተሰቃያችሁ። ታውሶ ደግሞ ሌላ አለ። ሲሳይሽ ገንዘብ አለ እንዳለ ተዘርፈ ተደብድበሃል እኮ። ምን ገንዘብ አለ? ባዶ እጅን ነው ሀገር የምትሄድ። ይሄን ያስሽ በለኝ ተቀበለኝ። ሲሳይ ግድ የለም ተቀበለው። እንግዲህ ምን ይደረጋል? በደስታ ለመልሰው እግዚአብሔር። ይሄ ቅድስት እህት እንግዲህ መታለች ማለት ነው። ያክስቷ ልጅ ወደ ቅድስት ቤት መታለች። እንግዲህ አይታችኋታል። እንደነገሯ ያኔ በቃ እዚህ ቤት ብላ ስቆራቁር ቤቱን በሩን አቆራቆር ምናምን አይታችኋል። በጣም በትደበድባለች ማለት ነው። ማን ነው ቆይ እኔን ክፈት ሲል ቅድስት እኔን ስትል እኔ ሂድ ብሎ ምን ሄዶ ሲከፍቱ ቅድስት ቤት አይደለም እንደና ያለችው ማለት ነው። አዎ ነው አላት ማለት ነው። ከዛ ገባች። እሺ ብላ ስታያት ቅድስት ብላ ሄዳ ሰላም አለቻት ማለት ነው። ሰላም ተባባሉ። እንዴት ነሽ ተዋወቋት። ያክስቴ ልጅ ናት ስትል እንዴ አራቅሽውሳ አብሮ አደግሽ የተሻረለው እንዴት ታረቂዋለሽ ትላታለች። እሺ እሱ የባልተቤት ወንድም መልመድ ይባላል። እሷ ደግሞ ምሳሌ ትባላለች። ልጄ ናት። እሱ ደግሞ ውድ ባሌ የተከበረው ብሩክ ነው ይባላል። እና ስለዚህ ተዋወቁት ስትላታለች ማለት ነው። እሺ ያለችና የእጇ ሰላም ታሰጣት ማለት ነው። ደም ያፈላል እንግዲህ እጇ ሰላም ስትላቸው ማለት እጇ ራሱ እጇን ነካቸው። እጇ ራሱ እጃቸውን አልነካም ማለት ነው። እንግዲህ ምሳሌም እንግዲህ ሰላም ስትላት መልምድንም እንደዛው። ከዛ ብሩክ ለራሱ ታሟል። ሰላም ብላ ያው መቼስ ታውቃላችሁ የባልተቤቱ እህት ናት ሲባል ያኔ በጣም ማሳዘነኝ። ብሩክ እንደዛ ታሞ እንደዛ ደግሞ እጁን ዘርግቶ ራሱ በቃ ሰላም ልትለው እንኳን በቃ ትናላለች ማለት ነው። በቃ ነይ ክላስሽን ላሳይሽ ብላ ወደ ክላስ ይዛት ገባች ማለት ነው። እሺ እዚህ ነው በቃ ዘረፊ ምናምን አለቻት። ዋው ደስ ይላል ሽታው ምናምን በጣም ደስ ይላል አለቻት። ወደድሽው አለቻት። አዎ በጣም ደስ ይላል ሽታው በጣም ደስ ይላል አለቻት ማለት ነው። ዋው አሪፍ ነው። እሺ በቃ ይሄ ሁለት ጓደኛ ማቾች ይኖርበት ነበርና አሁን እነሱ ቤታቸው ተስተካክሎላቸው ቤታቸው ሄደው ነው ስትላት ወይ እኔንም እንደዚህ አንድ ቀን በጉጉት እጠብቃለሁ ይሄን ነገር ምናምን አለች ማለት ነው። ቆይ ደግሞ አለቻት። ቆይ ደግሞ እቺ ልጅ የምታያት ደግሞ ምንድነው? ቆይ አንቺ ምናምን መቼ ወልድሽ አሳድግሻት ናት አለቻት ማለት ነው። እንግዲህ አስባችሁታል። ተጨማለቀችባት ማለት ነው። ቅድስት እንደ በስርዓት ያጂ አለቻት። በስርዓት ያጂ አለቻት ማለት ነው። ከዛ እንዴት ተመጣሁኝ እኮ 15 ቀን ሆነኝ ምናምን አለች። እንዴ እና ታዲያ 15 ቀን እስኪሆንሽ ድረስ ለምን መጥሽ ሳትጠይቂ ሳታይ ቀርሽ አለቻት ማለት ነው። እንግዲህ ያው እሷ መሄጃ እናንተን ስታጣ ነው ወደዛ ቤት የመጣችው ማለት ነው ወደ ቤት የመጣችው። አይ ሻሸመኔ ሀዋሳ በቃ ከአንዱ ወንድ ጋር ካንሱም ከአንዱ እያልኩኝ በቃ ሲደብረኝ ነው አንዱ ጋር አንዱ ሀዋሳ ሲሄድ አንዱ ጋር ሻሸመኔ ሲሄድ አንዱ ጋር ጅጅጋ ሲሄድ ከዛ በቃ አስጠለኝና
በዛው በቃ ሳይመቼ ቀረ እና አሁን መጣሁኝ አለቻት ማለት ነው። ጭራሽ ማለት ነው አለችና ቅድስቴ እንግዲህ የተከበረች ባለትዳር ናት። ሁለተኛ ክብሯ ጸባዋ ምናምን በጣም የምትመች ናት እና እቺ ደግሞ ያኔ በቃ ወጣ ያለች ናት ማለት ነውና እሺ በቃ አረ ቆይ ያለቻት ቆይ አረችን ምሳሌ የምትባል ልጅ ናት ብለሽ አስተዋውቅሽ መቼ የወለድሻት ልጅሽ ናት ደግሞ አለቻት። በስርዓት እሺ ስርዓት ሲለሽ የምትቀመጭ ትቀመጫለሽ፣ የማትቀመጭ ከሆነ ደግሞ ተወጫለሽ ነው ያለቻት ማለት ነው። እንዴ ምን አለቻት። አይ ተቀይረሻል ቅድስቴ፣ የድሮዋ ቅድስቴ ሄደለሽ ምሳ ተቀይረሻል አለቻት። አይ ነገርኩሽ ብላ ተነስታ በሯን ዘግታባት ትወጣለች ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ብሩኬም ፓራላይዝ ሆኗል። ዶክተሮቹ ለብሩክ ለቅድስቴና ለመልመድ ሲነግሯቸው ምንም ማድረግ አይቻልም። ዶክተሮቹ ተረባርበናል ለማትረፍ እንግዲህ ያው ዋናው ደግሞ መትረፉ ነው እና ልታዝኑ ትችላላችሁ ግን ፓራላይዝ ሆኗል አለቻቸው ማለት ነው። እንደዛ ስትላቸው እንግዲህ መልመድ በጣም ነው ያዘነው። ምክንያቱም ወንድሙን በገዛጁ ነው ነይ ብሎ ይቅርታ ላድርግ ምናምን ብላ መታ ነው እንግዲህ እንደዚህ ያደረገችውና በጣም ተቆረቆረ። በጣም አይ ደካማ ጎናችሁ እንዳታሳዩት፣ ጠንካራችሁን አሳዩት። እንግዲህ ፓራላይዝ ሆኗል፣ ተንከባከቡት፣ እናንተ መጠንከር አለባችሁ ብላ ትላቸዋለች። እሺ ብለው እነሱም እንግዲህ እሺ ብለው ይላሉ ማለት ነው። እሺ ብለው እንግዲህ ወደ ቤት ሄዱ። ወንድሜ አይዞህ አንተ ቁመህ በስተምት ድረስ መቼም ከጎንህ ነኝ ወንድሜ አይዞህ አለው። ቅድስቴም አይዞህ አለንልህ፣ እኔ ምሳሌም ሁላችንም ከጎንህ ነን መቼም አንተውህም አይዞህ አለችው። እንግዲህ እንደዛ እያሉ እያጽናኑት ነው ማለት ነው ብሩክን። ያው ብሩክ እንግዲህ ምሳሌም ተረት እያጫወተችው እያወራችው ያኔ ባይመልስላትም በቃ እያጫወተችው ነው ያለችው ማለት ነው። ቅጣት ምን እያለች በቃ እያጫወተችው ነው ማለት ነው። እንግዲህ ማህሌትም ጉድ ፈልቶባታል። ማህሌት ያደረገችው ነገር በነገራችን ላይ ከባድ ስራ ነበር የሰራችው። አሁን ደግሞ እሷም እየደረሰላት ነው። እንግዲህ ኩላሊትና ጉበት ምናምን ይዘሽ ወደ ውጭ ሀገር ይዘሽ ሂጂና ሽጠሽ ነይ ብለዋል ካሌብ ይላታል አለችው። አው እንደዛ ብሎሻል፣ ፓስፖርቷ ተዘጋጀላት፣ ይሄንን ይዘሽ ሂደሽ አዘጋጅ፣ ይሄንን ይዘሽ ሂደሽ ተብለሻል ሲላት በጣም ነው የደነገጠችው። እኔ እኮ እንደዛ አልችልም እኮ እኔ እኮ እፈራለሁ እኮ ምናምን ለደህንነቴ ምን በጣም የምሰጋው በቃ ለደህንነትሽማ ካሌብ አለልሽ አላት። ለደህንነትሽማ ካሌብ አለልሽ አይዞሽ ችግር የለውም አንቺ እዛ ሆነሽ ብቻ ማይደወነ የሆነ ነገር ሲደርስብሽ አላት ማለት ነው። ከዛ ደግሞ እያወራች ቪዲዮ አድርጓታል። ሌላ ነገር እያሴረች ነበረ። ቪዲዮ አድርጓታል፣ ድምጧን ቀርቷታል። እና ታሪኩ እንዴት እንደዚህ ታደርጋለህ ምናምን አለችው። አይ ምን የስራ ባልደረባ አይደለሽ እና አይዞሽ እና ደግሞ ይሄ እንደዚህ ብሎሻል፣ ፓስፖርት ይሄው ተዘጋጅቶልሻል፣ ከሀገር ውጭ ይዘሽ ሄደሽ እቃዎችን ሽጠሽ እንድትመለሽ ተብለሻል አላት። እንግዲህ አስባችሁታል። እንደዛ ስትል በጣም እንደነገጠች ይሄን ነገር ማን አደርግም ለምንድን ነው ምናምን አብረኸኝ እባክህ ለምን እባክሽ እኔ ሄጄ ተንበርክኬ እንደለምንልሽ ነው የፈለግሽው አላት። እንደ ተንበርክኬ እንደለምንልሽ ነው የፈለግሽ አላት። እንደዛ ሲላት ግራ ተጋባት። ኧረ እባክህ እንደዛ ነው የፈለግሽው አላት። አረ አይደለም እኮ እኔ እኮ እንደዛ አይደለም ምናምን አለች ማለት ነው። ቀበጣጠረች። አይ ይሄው እንደዚህ ነው ብሎ ፓስፖርቷንም እጇ ላይ ጥሎላት ይሄዳል ማለት ነው። እሷም ግራ ገብቷታል። እንግዲህ እነመድመድም ተገጠረ ሄደልሽ ነበርና ገንዘቡን ዘርፈውት ብሩን እናምጣላችሁ ምናምን ብለው ገብት ሄደው ነበረ። ግን እነሱ ቦክስ ነበር የገጠማቸው። ያው ታውቃላችሁ መድመድ ጀግና ነው። ሁላቸውንም አንበረከካቸው። ገንዘቡ ግን እስካሁን አልተገኘለትም የሰውየው ማለት ነው። እና ገንዘቡ ሳይገኝ እነሱም ተመለሱ። እንግዲህ ምንም ማድረግ አንችልም፣ እነዚህ ያልካቸው ሰዎች አልያዙትም፣ ስለዚህ ምን እናድርግ ምናምን አለው። በቃ እንግዲህ ምንም ማድረግ አይቻልም ብሎ ከዛ እንግዲህ ወደ ቤት ሲገባ ቆንጂት ወይን ይዛ ምናምን ወንበር ላይ ተቀምጣ እግሯን ዘርግታ ከጠረጴዛው ላይ አድርጋ አትመጣ ይመጣል ማለት ነው። መልምር ሲመጣ ያልጠበቀውና ህገ ወጥ አቀማመጥ ምናምን
ትላላችሁ። እና እንደዛ ተቀምጠ ሴት በጣም ነው የደነገጠው። ስራሱ በቃ ምኒቱ መጣችብኝ በቅድስት አይነት ደግሞ ይች ብሎ እንግዲህ መልብድ በጣም ነው የተናደደው። ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።